Musica pere Manna Maragaicha አስተማሪው ዘፋኝ መስፍን አበበ ብላክቦርዱን በዳስተር ወልውሎ ጠመኔውን እንደ እርሳስ አሽሎ ኖታ መጻፍ የሚቃጣው አስተማሪ የተዋጣለት አዝማሪ እንደሚሆን ግልጽ ነበር። መስፍን አበበ የላኮ መልዛኩታ ይደረበ ከውብ የተዋበ ድምጹን ያማሸ ቦክስ ጊታሩን አቅፎ ክሮቹን በፕላስቲክ ቁራጭ ፒክ ሲነካካ የሚፈሰው ዜማ የጢስ አባይ ፏፏቴ አይነት ነበር። መስፍን አበበ እንደ ቦክስ ጊታር ንጉስ ቶሚ ኢማኑኤል የጊታር ክሮች እንዳሻው ይታዘዙለታል። በፉጨት ለሚያወጣው ዜማ ቅባት ይሰጡታል። አንድ ግን ሙሉ ባንድ የሆነው መስፍን አበበ ከአባቱ ካቶ አበበ ወልደ ማርያምና ከናቱ ወይዘሮ ወይንሸት ተሾመ በ1944 ዓመተ ምህረት ነበር ይህን ዓለም የተቀላቀለው። መርሃባ ዜኒት መሐባ ባህሩን ቃኘው ማሪቱን ፍለጋ ደበበሸቱ መስፍን አበበ ደሴ ላይ ሲነጋ ብለው ስንኝ እንዲቋጥሩ መስፍን ድፍን አገር የሚደነቅበትን ግሩም ተሰጥኦን ያዳበረው በደሴ ነው። በወይዘሮ ስህን ትምህርት ቤት ወይዘሮ ስህን ትምህርት ቤት በአገራችን ኢትዮጵያ ከመጀመሪያዎቹ የሁለተኛ ደረጃ ትምህርት ቤቶች መካከል በግንባር ቀደምትነት ይጠቀሳል። በንጉስ ሚካኤል ልጅና በግርማዊት እቴጌ መነን እናት ስም የተሰየመው ይህ ታላቅ አስኳላ የተማሪዎች ንቅናቄ መሪ የነበረው ጥላውን ግዛውን ጨምሮ ዋለልኝ መኮንን፣ ብርሃነ መስቀል ረዳ፣ ዶክተር ነገደ ጎበዜና ሌሎች ታዋቂ ሰዎችን በማስተማር ስሙ እስካሁን በመልካም ይነሳል። መስፍን አበበ በዚህ ታሪካዊ ትምህርት ቤት ከሚገኘው የሙዚቃ ባንድ ጋር የተጠራበትን ሙዚቃ እየተጫወተ ወደ ኪነቱ መንደር ዘልቆ እንደገባ የህይወት ታሪኩ ያሳያል። ለሙዚቃ የተለየ ዝንባሌ ያለው ሁሉም አድምጦ የማይጠግበው መስፍን አበበ የሁለተኛ ደረጃ ትምህርቱን አጠናቆ መምህራን ኮሌጅ ዘልቆ ብቁ ሆኖ ከወጣ በኋላ ነጭ ጋውኑን እንደ ካፖርታ ለብሶ ጠመኔና ዳስተሩን ሸክፎ በተለያዩ የሀገሪቱ ክፍሎች እየተዘዋወረ በማስተማር የተጣለበትን ኃላፊነት በሚገባ ተወጥቷል። አስተማሪነቱ ዝነኛ ድምጻዊ ከመሆን ያላገደው መስፍን አበበ የመጀመሪያ አልበሙን ቀርጾ ለማጠናቀቅ አንድ ሰዓት ብቻ ነበር የፈጀበት። ከዚህ ጋር በተያያዘ መስፍን አበበ የሚከተለውን ብሎ ነበር። እውነት ነው፣ አልበሙን ቀርጾ ለማጠናቀቅ አንድ ሰዓት ብቻ ነበር የፈጀው። ቆንጆ አድርገን ተጫውተነዋል። ከዚያም ለሙዚቃ ቤቱ አስረከብን። ብዙም ሳይቆይ ወህኒ ወረድኩ። ጊዜው ከባድ ነበር። በቀይ ሽብር አስክሬን በየቦታ ተጥሎ የሚገኝበት እኔም ከማስተምርበት ትምህርት ቤት በቁጥጥር ስር ውዬ ለእስር ተዳረኩ። ከጊዜ በኋላ አልበሙ ወጥቶ ሀገሩን እንደበላለቀው በቃ ማን ሊያቆመው? እንግዲህ ከሰራዋቸው አልበሞች 3-4 የሚሆኑት ሀገሩን ከጫፍ እስከ ጫፍ በመቆጣጠርና አመታትን በመቆየት እስካሁን የሚስተካከላቸው አይገኝም። እንደ ማስተማሩ ሙዚቃው ማማሩ የሚባልለት መስፍን አበበ ለየት ባለው የጊታር አጫዋወት ስልቱ ብዙዎች አራ የሚያደርጉት ድንቅ ከያኒ ነው። መምህሩ አቀንቃኝ መስፍን አበበ በጊታር የተሰራ ዜማ ለነፍስ የተስማማ እንዲሉ በጊታር የተቀነባበሩ 22 ካሴቶችን በተለያየ ሙዚቃ ቤቶች አሳትሞ ለአድማጭ አብቅቷል። በዘፈኖቹ ጣዕም ልክ ማለፊያ ተሰኝቷል። መስፍን የማስተማሩ ነገር ጨርሶ ይወጣለት አይመስልም ነበር። ዳስተር ባይዝም ጠመኔ ባይመዝም ጊታሩን አንስቶ እየቃኘ በቅርብ የሚያገኛቸውን ባልንጀሮቹን ቦክስ ጊታር ወይም አኳስቲክ ጊታር ያስተምራቸው እንደነበር ተወዳጁ ድምጻዊ ንዋይ ደበበ ያስታውሳል። መስፍን ወላይታ ለሥራ በመጣበት ጊዜ ነበር ቦክስ ጊታር አጫወት ያስተማረኝ ሲል ንዋይ ምስክርነቱን ሰጥቷል። ወጋዋቂው ሁሌም ተናፋቂው ከያኒ መስፍን አበበ ከልቡ ዘፋኝ ነው። በትጋቱ የሚፈልገው ቦታ የደረሰ እንደ ማስተማር ሂደቱ ስኬቱ የቀደመ ድንቅ አቀንቃኝ ባለትዳርና የአንዲት ሴት ልጅ አባት የነበረው የምንጊዜም እንቁ ድምጻዊ መምህር መስፍን አበበ ግንቦት 25 ቀን 2008 ዓ.ም ባደረበት ህመም በ64 ዓመቱ ከዚህ ዓለም በሞት ተለይቷል። ያዙለት ቀጠሮ ቦታ መረጡና ዳግም ቢያጫውተን በጊታሩ ቃና አስተማሪው መስፍን አበበ አስተማሪው ዘፋኝ መስፍን አበበ ብላክቦርዱን በዳስተር ወልውሎ ጠመኔውን እንደ እርሳስ አሽሎ ኖታ መጻፍ የሚቃጣው አስተማሪ የተዋጣለት አዝማሪ እንደሚሆን ግልጽ ነበር። መስፍን አበበ የላኮ መልዛኩታ ይደረበ ከውብ የተዋበ ድምጹን ያማሸ ቦክስ ጊታሩን አቅፎ ክሮቹን በፕላስቲክ ቁራጭ ፒክ ሲነካካ የሚፈሰው ዜማ የጢስ አባይ ፏፏቴ አይነት ነበር። መስፍን አበበ እንደ ቦክስ ጊታር ንጉስ ቶሚ ኢማኑኤል የጊታር ክሮች እንዳሻው ይታዘዙለታል። በፉጨት ለሚያወጣው ዜማ ቅባት ይሰጡታል።
አንድ ግን ሙሉ ባንድ የሆነው መስፍን አበበ ከአባቱ ከአቶ አበበ ወልደ ማርያምና ከእናቱ ወይዘሮ ወይንሸት ተሾመ በ1944 ዓ.ም ነበር ይህን ዓለም የተቀላቀለው። መርሃባ፣ ዘይኒት መሐባ፣ ባህሩን ቃኘው ማሪቱን ፍለጋ፣ ደበበ እሸቱ፣ መስፍን አበበ ደሴ ላይ ሲነጋ ብለው ስንኝ እንዲቋጥሩ መስፍን ድፍን አገር የሚደነቅበትን ግሩም ተሰጥኦን ያዳበረው በደሴ ነው፣ በወይዘሮ ስህን ትምህርት ቤት። ወይዘሮ ስህን ትምህርት ቤት በአገራችን ኢትዮጵያ ከመጀመሪያዎቹ የሁለተኛ ደረጃ ትምህርት ቤቶች መካከል በግንባር ቀደምትነት ይጠቀሳል። በንጉስ ሚካኤል ልጅና በግርማዊት እቴጌ መነን እናት ስም የተሰየመው ይህ ታላቅ አስኳላ የተማሪዎች ንቅናቄ መሪ የነበረው ጥላሁን ግዛውን ጨምሮ ዋለልኝ መኮንን፣ ብርሃነ መስቀል ረዳ፣ ዶክተር ነገደ ጎበዜና ሌሎች ታዋቂ ሰዎችን በማስተማር ስሙ እስካሁን በመልካም ይነሳል። መስፍን አበበ በዚህ ታሪካዊ ትምህርት ቤት ከሚገኘው የሙዚቃ ባንድ ጋር የተጠራበትን ሙዚቃ እየተጫወተ ወደ ኪነቱ መንደር ዘልቆ እንደገባ የህይወት ታሪኩ ያሳያል። ለሙዚቃ የተለየ ዝንባሌ ያለው ሁሉም አድምጦ የማይጠግበው መስፍን አበበ የሁለተኛ ደረጃ ትምህርቱን አጠናቆ መምህራን ኮሌጅ ዘልቆ ብቁ ሆኖ ከወጣ በኋላ ነጭ ጋውኑን እንደ ካፖርታ ለብሶ ጠመኔና ዳስተሩን ሸክፎ በተለያዩ የሀገሪቱ ክፍሎች እየተዘዋወረ በማስተማር የተጣለበትን ኃላፊነት በሚገባ ተወጥቷል። አስተማሪነቱ ዝነኛ ድምጻዊ ከመሆን ያላገደው መስፍን አበበ የመጀመሪያ አልበሙን ቀርጾ ለማጠናቀቅ አንድ ሰዓት ብቻ ነበር የፈጀበት። ከዚህ ጋር በተያያዘ መስፍን አበበ የሚከተለው ብሎ ነበር። እውነት ነው፣ አልበሙን ቀርጾ ለማጠናቀቅ አንድ ሰዓት ብቻ ነበር የፈጀው። ቆንጆ አድርገን ተጫውተነዋል። ከዚያም ለሙዚቃ ቤቱ አስረከብን። ብዙም ሳይቆይ ወህኒ ወረድኩ። ጊዜው ከባድ ነበር። በቀይ ሽብር አስክሬን በየቦታ ተጥሎ የሚገኝበት፣ እኔም ከማስተምርበት ትምህርት ቤት በቁጥጥር ስር ውዬ ለእስር ተዳረኩ። ከጊዜ በኋላ አልበሙ ወጥቶ ሀገሩ እንደበላለቀው። በቃ ማን ሊያቆመው? እንግዲህ ከሰራቸው አልበሞች 3-4 የሚሆኑት ሀገሩን ከጫፍ እስከ ጫፍ በመቆጣጠርና አመታትን በመቆየት እስካሁን የሚስተካከላቸው አይገኝም። እንደ ማስተማሩ ሙዚቃው ማማሩ የሚባልለት መስፍን አበበ ለየት ባለው የጊታር አጫዋወት ስልቱ ብዙዎች አርአያ የሚያደርጉት ድንቅ ከያኒ ነው። መምህሩ አቀንቃኝ መስፍን አበበ በጊታር የተሰራ ዜማ ለነፍስ የተስማማ እንዲሉ በጊታር የተቀነባበሩ 22 ካሴቶችን በተለያየ ሙዚቃ ቤቶች አሳትሞ ለአድማጭ አብቅቷል። በዘፈኖቹ ጣዕም ልክ ማለፊያ ተሰኝቷል። መስፍን የማስተማሩ ነገር ጨርሶ ይወጣለት አይመስልም ነበር። ዳስተር ባይዝም ጠመኔ ባይመዝም ጊታሩን አንስቶ እየቃኘ በቅርብ የሚያገኛቸውን ባልንጀሮቹን ቦክስ ጊታር ወይም አኳስቲክ ጊታር ያስተምራቸው እንደነበር ተወዳጁ ድምጻዊ ንዋይ ደበበ ያስታውሳል። መስፍን ወላይታ ለሥራ በመጣበት ጊዜ ነበር ቦክስ ጊታር አጫወት ያስተማረኝ ሲል ንዋይ ምስክርነቱን ሰጥቷል። ወግ አዋቂው ሁሌም ተናፋቂው ከያኒ መስፍን አበበ ከልቡ ዘፋኝ ነው። በትጋቱ የሚፈልገው ቦታ የደረሰ፣ እንደ ማስተማር ሂደቱ ስኬቱ የቀደመ ድንቅ አቀንቃኝ፣ ባለትዳርና የአንዲት ሴት ልጅ አባት የነበረው የምንጊዜም እንቁ ድምጻዊ መምህር መስፍን አበበ ግንቦት 25 ቀን 2008 ዓ.ም ባደረበት ህመም በ64 ዓመቱ ከዚህ ዓለም በሞት ተለይቷል። ያዙለት ቀጠሮ ቦታ መረጡና ዳግም ቢያጫውተን በጊታሩ ቃና። አስተማሪው መስፍን አበበ፣ አስተማሪው ዘፋኝ መስፍን አበበ። ብላክቦርዱን በዳስተር ወልውሎ ጠመኔውን እንደ እርሳስ አሽሎ ኖታ መጻፍ የሚቃጣው አስተማሪ የተዋጣለት አዝማሪ እንደሚሆን ግልጽ ነበር። መስፍን አበበ መስፍን አበበ የላኮ መልዛ ኩታ የደረበ ከውብ የተዋበ ድምጹን እያሟሸ ቦክስ ጊታሩን አቅፎ ክሮቹን በፕላስቲክ ቁራጭ ፒክ ሲነካካ የሚፈሰው ዜማ የጢስ አባይ ፏፏቴ አይነት ነበር። መስፍን አበበ እንደ ቦክስ ጊታር ንጉስ ቶሚ ኢማኑኤል የጊታር ክሮች እንዳሻው ይታዘዙለታል። በፉጨት ለሚያወጣው ዜማ ቅባት ይሰጡታል። አንድ ግን ሙሉ ባንድ የሆነው መስፍን አበበ ከአባቱ ከአቶ አበበ ወልደ ማርያምና ከእናቱ ወይዘሮ ወይንሸት ተሾመ በ1944 ዓ.ም ነበር ይህን ዓለም የተቀላቀለው። መርሃባ፣ ዘይኒት መሐባ፣ ባህሩን ቃኘው ማሪቱን ፍለጋ፣ ደበበ እሸቱ፣ መስፍን አበበ ደሴ ላይ ሲነጋ ብለው ስንኝ እንዲቋጥሩ መስፍን ድፍን አገር የሚደነቅበትን ግሩም ተሰጥኦን ያዳበረው በደሴ ነው፣ በወይዘሮ ስህን ትምህርት ቤት። ወይዘሮ ስህን ትምህርት ቤት በአገራችን ኢትዮጵያ ከመጀመሪያዎቹ የሁለተኛ ደረጃ ትምህርት ቤቶች መካከል በግንባር ቀደምትነት ይጠቀሳል። በንጉስ ሚካኤል ልጅና በግርማዊት እቴጌ መነን እናት ስም የተሰየመው ይህ ታላቅ አስኳላ የተማሪዎች ንቅናቄ መሪ የነበረው ጥላሁን ግዛውን ጨምሮ ዋለልኝ መኮንን፣ ብርሃነ መስቀል ረዳ፣ ዶክተር ነገደ ጎበዜና ሌሎች ታዋቂ ሰዎችን በማስተማር ስሙ እስካሁን በመልካም ይነሳል።
መስፍን አበበ በዚህ ታሪካዊ ትምህርት ቤት ከሚገኘው የሙዚቃ ባንድ ጋር የተጠራበትን ሙዚቃ እየተጫወተ ወደ ኪነቱ መንደር ዘልቆ እንደገባ የህይወት ታሪኩ ያሳያል። ለሙዚቃ የተለየ ዝንባሌ ያለው ሁሉም አድምጦ የማይጠግበው መስፍን አበበ የሁለተኛ ደረጃ ትምህርቱን አጠናቆ መምህራን ኮሌጅ ዘልቆ ብቁ ሆኖ ከወጣ በኋላ ነጭ ጋውኑን እንደ ካፖርታ ለብሶ ጠመኔና ዳስተሩን ሸክፎ በተለያዩ ሀገሪቱ ክፍሎች እየተዘዋወረ በማስተማር የተጣለበትን ኃላፊነት በሚገባ ተወጥቷል። አስተማሪነቱ ዝነኛ ድምጻዊ ከመሆን ያላገደው መስፍን አበበ የመጀመሪያ አልበሙን ቀርጾ ለማጠናቀቅ አንድ ሰዓት ብቻ ነበር የፈጀበት። ከዚህ ጋር በተያያዘ መስፍን አበበ የሚከተለው ብሎ ነበር። እውነት ነው። አልበሙን ቀርጾ ለማጠናቀቅ አንድ ሰዓት ብቻ ነበር የፈጀው። ቆንጆ አርገን ተጫውተናል። ከዚያም ለሙዚቃ ቤቱ አስረከብን። ብዙም ሳይቆይ ወህኒ ወረድኩ። ጊዜው ከባድ ነበር። በቀይ ሽብር አስክሬን በየቦታ ተጥሎ የሚገኝበት እኔም ከማስተምርበት ትምህርት ቤት በቁጥጥር ስር ውዬ ለእስር ተዳረኩ። ከጊዜ በኋላ አልበሙ ወጥቶ ሀገሩ እንደበላለቀው በቃ ማን ሊያቆመው? እንግዲህ ከሰራዋቸው አልበሞች 3-4 የሚሆኑት ሀገሩን ከጫፍ እስከ ጫፍ በመቆጣጠርና አመታትን በመቆየት እስካሁን የሚስተካከላቸው አይገኝም። እንደ ማስተማሩ ሙዚቃው ማማሩ የሚባልለት መስፍን አበበ ለየት ባለው የጊታር አጫዋወት ስልቱ ብዙዎች አርአያ የሚያደርጉት ድንቅ ከያኒ ነው። መምህሩ አቀንቃኝ መስፍን አበበ በጊታር የተሰራ ዜማ ለነፍስ የተስማማ እንዲሉ በጊታር የተቀነባበሩ 22 ካሴቶችን በተለያየ ሙዚቃ ቤቶች አሳትሞ ለአድማጭ አብቅቷል። በዘፈኖቹ ጣዕም ልክ ማለፊያ ተሰኝቷል። መስፍን የማስተማሩ ነገር ጨርሶ ይወጣለት አይመስልም ነበር። ዳስተር ባይዝም ጠመኔ ባይመዝም ጊታሩን አንስቶ እየቃኘ በቅርብ የሚያገኛቸውን ባልንጀሮቹን ቦክስ ጊታር ወይም አኳስቲክ ጊታር ያስተምራቸው እንደነበር ተወዳጁ ድምጻዊ ንዋይ ደበበ ያስታውሳል። መስፍን ወላይታ ለሥራ በመጣበት ጊዜ ነበር ቦክስ ጊታር አጫወት ያስተማረኝ ሲል ንዋይ ምስክርነቱን ሰጥቷል። ወግ አዋቂው ሁሌም ተናፋቂው ከያኒ መስፍን አበበ ከልቡ ዘፋኝ ነው። በትጋቱ የሚፈልገው ቦታ የደረሰ እንደ ማስተማር ሂደቱ ስኬቱ የቀደመ ድንቅ አቀንቃኝ ባለትዳርና የአንዲት ሴት ልጅ አባት የነበረው የምንጊዜም እንቁ ድምጻዊ መምህር መስፍን አበበ ግንቦት 25 ቀን 2008 ዓ.ም ባደረበት ህመም በ64 ዓመቱ ከዚህ ዓለም በሞት ተለይቷል። ያዙለት ቀጠሮ ቦታ መረጡና ዳግም ቢያጫውተን በጊታሩ ቃና አስተማሪው መስፍን አበበ። ምንጭ በግል ካሰባሰብናቸው ጽሑፎችና ከሪፖርተር ተቀንጭቦ የተወሰደ። ለፕሮግራሙ ሲባል ማሻሻያ ተደርጎበታል። ሙዚቃ ፔሬድ ወዝ አዲስ የሙዚቃ ፔሬድ ማንም ማረጋይቻ